ሰላም የተወደዳችሁ እህቶቼ ወንድሞቼ በክርስቶስ ኢየሱስ ሁሉ መልካም። ዛሬ እስቲ አንድ በጣም ወሳኝ የሆነ ነገር ከናንተ ጋር ለማውራት መጥቻለሁኝ። እንግዲህ በህይወታችን ውስጥ በጣም ትልቅ ነገር በቃ ተፈጠረ፣ በቃ በጣም አስደናቂ ነገር ሆነ ብለን የምናስበው እኔ ፐርሰናሊ ማስበው ጌታ ኢየሱስን ይሄንን ውድ ጌታ የህይወቴ አዳኝና ጌታ አድርጌ የተቀበልኩበትን ጊዜ ነው። ከዚህ ድንቅ አባት ጋራ የተዋወቅኩበትን ጊዜ ነው። በጣም በቃ ድንቅ ጊዜ ብዬም ነው የእናንተም አምናለሁ ይሄ እንደሚሆን እና ዛሬ እንድናወራ የምፈልገው ነገር ምንድነው? ብዙዎቻችን ክርስቶስ ኢየሱስን የግል አዳኛችን አድርገን ተቀብለናል። ክርስቶስ ኢየሱስን የግል አዳኛችን አድርገን ከተቀበለን ጊዜ ጀምሮ ያ የሞት ዕዳ ከኛ ላይ ተነስቷል። ያ የኃጢአት ዕዳ ከኛ ላይ ተነስቷል። ያ ዘላለማዊ ፍርድ ከኛ ላይ ተነስቶ የዘላለማዊ ሕይወት ባለቤቶች ሆነናል። ይሄ በጣም አስደናቂና አስገራሚ የሆነ ነገር ነው። ግን ይሄ ብቻ ነው ወይ? የክርስቶስ ኢየሱስ የመስቀል ሥራ እኔና እናንተን ለማዳን ብቻ ነው ወይ? እኔና እናንተን ከዕዳ ፍርድ ለማላቀቅ ነው ወይ? ከዘላለማዊ ሞት ወደ ዘላለማዊ ሕይወት ለማምጣት ብቻ ነው ወይ? ይሄ ብቻ ነው ወይ ፐርፖዙ? ያንን የመሰለ አሰቃቂና አስጨናቂ የሆነ ሞት በቀራንዮ መስቀል ላይ ጌታ ኢየሱስ መሞት ያስፈለገው? አባት በልጁ ላይ እንደዛ መጨከን ያስፈለገበት ምክንያቱ ይሄ ብቻ ነው ወይ? በጣም ወሳኝ የሆነ ጥያቄ ነው በህይወታችን ውስጥ መጠየቅ ያለብን። ምክንያቱም ብዙዎቻችን ድነናል፣ የዘላለማዊ ህይወትን አግኝተናል። አሁን እዛ ጋራ ቆመናል፣ ወደ ውስጥ መግባት አቅቶናል። መንፈሳዊ ዓለም ደግሞ በጣም ዲፕ የሆነ ነገር ነው። መንፈሳዊ ዓለም ዕለት ዕለት እየተገለጸልን፣ ዕለት ዕለት እየበራልን የሚመጣ በጣም ዲፕ የሆነ ሊታወቅ የማይችል በዚህ ትንሽ አይምሯችን አንደርስታንድ ልናረገው ዲስክራይብ ልናደርገው የማይቻለን በጣም ጥልቅ የሆነ መገለጥ ያለበት፣ ጥልቅ የሆነ መረዳት፣ ጥልቅ የሆነ ዕውቀት ያለበት ቦታ ነው መንፈሳዊ ዓለም። ግን ብዙዎቻችን በዳነው መዳን ብቻ ሳትስፋይ አድርገን ተቀምጠናል። እግዚአብሔር አባት በልጁ በቀራንዮ መስቀል ላይ ያንን ሥራ ሲሰራ ይሄ ብቻ ነው ወይ ዓላማው? ይሄ ብቻ ነው ወይ አጀንዳው? እኛን ማዳን ብቻ ነው ወይ የፈለገው? ኖ፣ ያ አይደለም። የመዳናችን ሚስጥሩ፣ ከዘላለማዊ ሕይወት የማግኘታችን ሚስጥሩ ለአንድ ጉዳይ ነው፣ ለአንድ ዓላማ ነው። እሱም ከአባት ጋራ ህብረትን እንዲኖረን ነው። አያችሁ፣ ጌታ ኢየሱስ በቀራንዮ መስቀል መሞት ያስፈለገበት ምክንያት፣ በሶስተኛው ቀን ሞትን ድል አድርጎ መነሳት ያስፈለገበት ምክንያት በእኔና በአባት መካከል የጸብ ግድግዳ ነበረ። ያ የጸብ ግድግዳ ኃጢአት ነው። ያ የጸብ ግድግዳ አድመኝነት ነው። ያ የጸብ ግድግዳ የኔ አመጽ ነው። ስለዚህ ይሄ የጸብ ግድግዳ መነሳት አለበት። ይሄ የጸብ ግድግዳ እስካልተነሳ ድረስ እኔና አባት ዳይሬክት የሆነ ሪሌሽንሺፕ ሊኖረን አይችልም። ስለዚህ ጌታ ኢየሱስ ያንን የጸብ ግድግዳ በሞቱና በትንሣኤው ሊያስወግደው ይገባል። ያንን ነው ጌታ ኢየሱስ በሞቱና በትንሣኤው ያንን ግድግዳ ከኔና ከአባት መካከል አስወገደው። በኔና በአባት መካከል አስታራቂ ካህን ሆኖ መስዋዕት ሆኖ፣ ምክንያቱም ግድግዳው መፍረስ የሚችለው መስዋዕት ስለሚያስፈልገው መስዋዕት ሆኖ በኔና በአባት መካከል ቆመ። ያ የጸብ ግድግዳ ሲፈርስ አዲስ መንገድ ተመረቀ። እኔ ወደ አባት የምደርስበት፣ እኔ ወደ አባት የምጠጋበት፣ እኔ ከአባት ጋር ሪሌሽንሺፕ የምጀምርበት፣ የቅርብ የሆነ ጥልቅ የሆነ ህብረትን የምጀምርበት፣ እኔ አባትን ጥልቅ በሆነ ዕውቀት፣ በትክክለኛ ዕውቀት የማቅበት አዲስ መንገድ ተመረቀ። ያ አዲስ መንገድ ኢየሱስ ክርስቶስ ይባላል። ጌታ ኢየሱስ እንደዚህ አለ፣ እኔ እውነትም መንገድም ሕይወትም ነኝ አለ። እኔ መንገድ ነኝ። ያ አዲስ መንገድ ጌታ ኢየሱስ ሆነ። እኔና እናንተን ወደ አብ የሚያቀርበን፣ እኔና እናንተን ከአብ ጋር የሚያስጠጋጋን። ምክንያቱም የመስቀሉ ሥራ፣ ትንሣኤው አልቲሜት ጎሉ ምንድን ነው ካላችሁ፣ እኔና እናንተን ከአባት ጋር
ጋራ ማገናኘት እኔና እናንተን ወደ አባት ፍቅር ማምጣት እኔና እናንተን ከአባት ጋራ ማጣበቅ የሚባል አሳይመንትን ይዞ ነው ጌታ ኢየሱስ ወደዚህ ምድር የመጣው። አያችሁ ለዛ ነው ጳውሎስ ሲናገር በኤፌሶን መጽሐፍ ምዕራፍ 1 ላይ እኔ ጸልይላችኋለሁ አለ የክብር አባትን የጌታችን የኢየሱስ ክርስቶስን አምላክ እሱም በማወቅ የጥበብንና የመገለጥን መንፈስ እንዲኖራችሁ እንዲሰጣችሁ ለምናለሁኝ አለ። እሱን እንድታውቁት ማንን? አባትን። የማንን? የጌታችን የኢየሱስ ክርስቶስን አምላክ የክብር አባትን። የማን አባት? የጌታችን የኢየሱስ ክርስቶስ አባት፣ የኔ የናንተ አባት የሆነውን አባትን የክብር አባትን ታውቁት ዘንድ አባን በትክክለኛ መረዳት ትረዱት ዘንድ። ምክንያቱም ከአባትን በትክክለኛ መረዳት ስትረዱት አባትን በትክክለኛ ዕውቀት ስታውቁት የዛን ጊዜ ከአባት ጋራ ሪሌሽንሺፕ ትጀምራላችሁ፣ ከአባት ጋራ ትጣበቃላችሁ። ቅርብ የሆነ በጣም ክሎዝ የሆነ ሪሌሽንሺፕ እንድትጀምሩ ይሆናል። አያችሁ ዋናው ትልቁ ኢሜጅ አባት ጋራ መገናኘት ነው። ለዛ ነው ዮሐንስ የምንጠራችሁ ወደ አባት ወደ ልጁም ወደ ክርስቶስ ኢየሱስ ህብረት ነው። ህብረታችን ከሱ ጋር ነው አለ። ህብረት ከአባት ጋራ ህብረት። ታሳውሳላችሁ መዝሙር 91 በጣም ፌመስ የሆነ ወርድ ነው። ሁላችንም የምናውቀው በጣም ፌመስ የሆነ ወርድ ነው መዝሙር 91። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል አለ። የሚኖር በእንግሊዘኛው የሚኖርን ሄዳችሁ ስትመለከቱ ድዌል ነው የሚለው። በልዑል መጠጊያ ምን የሚል የሚኖር ድዌል የሚያደርግ በዛ በኦልማይቲ ሼልተር ውስጥ ድዌል የሚያደርግ በዛ በሁሉን ቻዩ በልዑል መጠጊያ ውስጥ የሚኖር ልዑልን ምኑ ያደረገ መጠጊያውና መኖሪያው ያደረገ ልዑልን ተጠግቶ ምን ያደረገ መኖሪያው ያደረገ። አያችሁ እግዚአብሔር የሚፈልገው ወደሱ መተን ወደ መገኘት ውስጥ ገብተን በመገኘት ውስጥ መኖሪያችንን እንድናደርግ ነው። በመገኘት ውስጥ እንድንኖር ነው። ውሎ አዳራችን በሱ መገኘት ውስጥ በሱ ህልውና ውስጥ እንዲሆን ነው የሚፈልገው። ማራሻ ካታካላይ አያችሁ በመገኘት ውስጥ እንድንገባ ብቻ አይደለም በመገኘት ውስጥ እንገባ ዘንድ ፍሪ የሆነ አክሰስ አለን፣ ነፃነት አለን። በመገኘት ውስጥ እንገባ ዘንድ ያንን ነፃነት ያገኘነው በልጁ በክርስቶስ ኢየሱስ ነው። ልጁ ክርስቶስ ኢየሱስ በቀራንዮ መስቀል ያደረገው የሰራው ሥራ ትንሣኤው ያንን መብት ሰጥቶናል ወደ አባታችን መገኘት ውስጥ እንድንገባ። አባታችን ግን በመገኘት ውስጥ ገብተን እንድንወጣ አይደለም የሚፈልገው፣ መገኘቱን መኖሪያዎችን እንድናደርገው ውሎ አዳራችን ቅድስተ ቅዱሳን እንዲሆን በሱ ውስጥ መኖር በሱ ውስጥ መዋል በሱ ውስጥ ማደር እንዲሆንልን ነው አባታችን የሚፈልገው። ወዳጄ የሚወድህ አባት አለ። መውደዱም ደግሞ በታላቅ ትራጀዲ በከባድ በመስቀል ሥራ በአስጨናቂ ሞት ልጁን እንዲሞት አድርጎ ለገዛ ልጁ እንኳን ለደቂቃ ሳይራራለት አንተን እያሰበ ካንተ ጋር ያለውን ህብረት እያሰበ ጨክኖ ገደለው በመስቀል ለኔ ላንተ። ከዛም በሶስተኛው ቀን ከሙታን አስነሳው። እኔና እናንተ ከሱ ጋር ህብረት ልናደርግበት የሚያስችለንን ያንን ጽድቅ እናገኝ ዘንድ። ስለዚህ አሁን የተመረቀልን መንገድ አለ ልጁ ክርስቶስ ኢየሱስ። በዛ ውስጥ ገብተን በአባታችን መኖሪያ እናደርግ። አባታችን ውስጥ ውሎ አዳራችን በሱ መገኘት ውስጥ ውሎ አዳራችን ይሁን። በመገኘቱ ስትገቡ ብዙ ነገር
ነገሮቻችሁ መቀየር ይጀምራሉ። ብዙ ነገሮቻችሁ መራገፍ ይጀምራሉ። መገኘቱ ውስጥ ገብታችሁ በመገኘቱ ውስጥ ኑሯችሁን ስታደርጉ ከናንተ ህይወት ውስጥ መቆየት የማይገባቸው ነገሮች መራገፍ ይጀምራሉ። ልጁን የማይመስሉ ምክንያቱም አልቲሜት ጎል አባት የሚፈልገው ልጁን የሚመስሉ ብዙ ልጆችን ማፍራት ነው። ብዙ ልጆችን ማግኘት ነው። ስለዚህ በመገኘቱ ውስጥ ውሎ አዳራችሁ ሲሆን ልጁን የማይመስለውን በኩሩን ኢየሱስን የማይመስለውን ያንን ነገር ከናንተ እያራገፈ ልጁን የምትመስሉ ልጆች ያደርጋችኋል። ስለዚህ መገኘቱ ሁሉ ነገራችሁ አድርጉት። መገኘቱ ውሎ አዳራችሁ ይሁን፣ መኖሪያ ቤታችሁ ይሁን። አያችሁ አሁን ለምሳሌ እዚህ የምንኖርበት አገር ላይ ኢትዮጵያን ብትኖሩ መኖሪያ ቤታችሁ የታወቀ ነው። አሁን ወደኔ ቤት ቢል ይላክልኛል፣ ከገቨርንመንት መስሪያ ቤት የተለያዩ ደብዳቤዎች ይላካሉ። አድራሻ ተደርጎ የሚላከው ኤፍሬም እዚህ ቤት ውስጥ ነው የሚኖረው ተብሎ ነው። መኖሪያዬ ይታወቃል። ወዳጆቼ ወደኔ ጋራ መጥተው እኔን ቪዚት ማድረግ ቢፈልጉ መኖሪያዬ አድራሻዬ ይታወቃል። እዛ ባዛ አድራሻዬ ይመጣሉ፣ እቤቴ ያገኙኛል። አያችሁ ልክ እንደዛ የእግዚአብሔርን መገኘት አድራሻችሁ ይሁን፣ መገኛችሁ ይሁን። በመገኘቱ ተገኙ። መገኘቱ የናንተ መኖሪያ አድራሻ ይሁን። ውሎ አዳራችሁ በመገኘቱ ውስጥ ይሁን። በመገኘቱ ውስጥ መግባት ብቻ ሳይሆን በመገኘቱ ውስጥ መኖርን ምረጡ። ስለዚህ ዛሬ ይሄ መልእክቴ ነው። ክርስትናችን በመዳን ብቻ ጀምሮ የሚያቆም አይደለም። ክርስትናን መገኘቱን ይሄን ድንቅና ውብ አባትን ላይ ስንሄድ ብቻ አይደለም እንጆ የምናደርገው፣ ከዚህ ጀምረን ነው። እዚህ ጀምረን ውበቱን፣ እዚህ ጀምረን ቁንጅናውን፣ እዚህ ጀምረን አባትነቱን፣ እዚህ ጀምረን ፍቅሩን፣ ጥልቅ የሆነውን ሊታወቅ የማይችለውን ያንን ድንቅ ፍቅሩን መለማመድ፣ ያንን ኢንጆይ ማድረግ መጀመር አለብን። ይሄ መልእክቴ ነው። በሌላ በብዙ ቪዲዮዎች እንድመጣ ፕሊስ ይሄንን ሰብስክራይብ አድርጉ። ይሄንን ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ሼራችሁ፣ ኮሜንታችሁ፣ ሰብስክራይባችሁ ለኔ በጣም ኢንካሬጅመንት ይሆነኛል። በብዙ ቪዲዮዎች ወደ እናንተ እንድመጣ ወዳችኋለሁ። ሰላማችሁ በስቷል።